ኩራትሽም ይገርማል አለባበስሽ ያምራል አንዳራዳ ተባውቄ ሄጄ ላወራ ቀረባልኩኝ ላናገራት መቼ ልፈራ ተጠጋሁኝ ላሻፍዳት ኮርታ ተቀምጣ ሳላስበው ስመለከት ጆምቤ ከፊቷ ጆምቤ 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 Gunners for life. ሰጠንልህ ይቻላል ስጥት እግዚአብሔር ይመስገን 96 ደቂቃ እግዚአብሔር ከዛ ስጥት Thank you guys ቤት ገባን ነው ምልሽ ሃንግማሮች የሆነ ነገር እንዳያደርጉ ብለህ ሰክተህ ከነበረ ማንዬ መድፈኛ እኮ ነኝ መድፍ ይዤ እኮ ነው የምንቀሳቀሰው አንተ ለጋን ፋይት ቢላ ይዘህ እኮ አትመጣም ገባህ አይደል ለመድፍ ተኩስ ልውውጥ ቢላ ይዘህ እኮ አትመጣም ተረዳኝ አይደል እንዳለ ሃንግማኖችን አስቀይሜ ልላኳቸው ፈርስት ሃፍ ላይ ያየሁት ነገርን አይቼ ሰከንድ ሃፍ ብልጫ ይወስዱብናል እንዳልኩት ብልጫ ወሰዱ ብልጫ መውሰዱ ግን ዋጋ አስከፈላችሁ ወይ ብትራ አላስከፈለን ምክንያቱም ዊጋ ሱፐር ሜጋ አርቴታ ገባርለ ፕሬሸር እንዳለ አብዞርብ አድርጎ አሰለቻቸው ሙሉ ተጫዋቾቻቸው ፊት ለፊት ሲያመጡ ገና እኛ እዛ ላይቭ ላይ በቃውን በካውንተር ማርቲኔሊ ተቀስ ያደርግልህና ማርቲኔሊ አንቺ ማጣጣፍ ባትቺም ወኔሽ ብቻ ማለት አንቺ እኮ ተከላካ አንቺ ራይት ባክ ነው ሆነ ያለብሽ አንቺ ራይት ባክ ቲምበር ከተጎዳ ማርቲኔሊ ነው እዛ መጫወት ያለበት ማዱዌኬ ኩኩሬላ ያቃሃል ቅናቴን ነው ማለት ያቃሃል አንተ በቃ ያቃሃል ከቸልሲ ጋር ኮምባል አትጫወትም ኪንካይ ነው የሚጫወተው ኪንካይ አያችዋ እንደዚህ ያለሽ ስታንፎርድ ብሪጅ ላይ ቢያገባብሽ ነው ሮማኖ ኒ ስላይድ ነበር የሚያደርግብሽ እንችላለን we are the gunners አጫወታችን አስጠላ ምናምን ብለህ የምታስብ ፋራ ያርሰናል ደጋፊ ማለት የአርቴታ ፕላን ጌም ፕላን ምን እንደሆነ እናቀው ነበረ ጫወታውን እያየን ተሳካለት ይሄ ማለት ሲቲ ጋም እንደዚህ ጫወታል ብለህ የምታስብ ከሆነ ማን ነው ቀፎነ እንዴ ማን ምን ሆነ ነው we are the gunners ኒውካስልን እንዳታሳልፍ ያንቺ ዱቄት ጻፍ ስፐርስ ካምባክ ከሰራብሽ ኒውካስል ካምባክ መስራቱ አይቀር እየመሰለ ነው አንቺ ዱቄት ይሆንሽ ይቋጠርልሻል ነገ ይቋጠርልሻል አንቺ ኒውካስልን ካንቺ የበለጠ ለካራባው ካፕ ስለሚያሰጋን ያሰጋራል ከሲቲ ኒውካስል ያሰጋናል ስለዚህ ይቋጠርልሻል ከዛላ ዌምብሌ ላይ we're the gunners ይሄን ቆርቆሮ ፕሪሚየር ሊጋችንን ዴኮሬት እናደርግበታለን አምና ሚዜ ነበርኩ ካቻምናም እንደዛው በድግስ በረከት ፊቴን እያወዛው ዘንድሮ ሰርጌ ነው በመድፌ ዘዋሪ ሻሼ ተጠርተሻል ድግስ እንዳትቀሪ ብሏል ቼልሲ ተጫዋቾች ፋውል ሲሰራባቸው አጋኖ በመውደቃቸው ስለተናደደ ለረዳቱ ዳኛ በቀንድ መልክ ሲያስረዳው ረዳቱም ዳኛ ቢጫ ካርድ እንዲሰጠው ለማንደኛ ተሰጥቷል ማለት ነው በዚህ ጊዜ ግን ሚኬል አርቴታ ምን አረኩኝ በማለት ከትከት ያለ በመሳቅ ምን ላይ ሰጥቷል ማለት ነው ሚኬል አርቴታ ሁሌ ኮሚክ ሰው የሆነ መጥቷል ምርሚላ ሲሄድ በፈረስ የድሮ ባላል ወሃደ ጊዮርጊስ ምርሚላ ሲሄድ በዱጅ የድሮ ባላል ያሳው ልጅ ምርም ይላል ይታያል ከሩቅ የድሮ አራዳ አይን ማይደቀ ምርም ይላል ይላል መንገዱ ስቋዳሪው ላይ ዳራዳ ልጅ ደጉ ምርም ይላል
ከ32 ዓመት በኋላ አርሰናል የዚህ ዋንጫ ግንባር ለመሳም እንግዲህ በነገው ዕለት የሚደረገውን ማንቸስተር ሲቲ ከኒውካስትል የሚያደርጉትን ጨዋታ ይጠብቃል። ከዛ በኋላ እንግዲህ ከአሸናፊው ጋር አርሰናል ለዋንጫ ይፋጠጣል ማለት ነው። የሚያሸንፍ ከሆነ የዚህን ዋንጫ ባለቤት መሆን ይችላል። እንደሚታወቀው አርሰናል ከ32 ዓመት በፊት ነበረ የካራባኦ ካፕ ዋንጫን ማሸነፍ ወይም ደግሞ በእጁ ማስገባት የቻለው። እንዲሁም ደግሞ ሚካኤል አርቴታ የአርሰናልን ከተረከበ በኋላ በዚህ ኦልሞስት በ5 ዓመታት ከምናምን ውስጥ ማለት ነው ለሁለተኛ ጊዜ ነው አርሰናልን ለካራባኦ ካፕ ፍጻሜ ማብቃት የቻሉት። እንደሚታወቀው በ2020 እንግዲህ የሚካኤል አርቴታ አርሰናል ለካራባኦ ካፕ ፍጻሜ ማድረስ ችለው ነበረ። በአሁኑም እንግዲህ በነገው ዕለት ማንቸስተር ሲቲ ከኒውካስትል የሚያደርጉትን ጨዋታ ብቻ ይጠብቃል ማለት ነው። በመጨረሻው አርሰናል የዚህ ዋንጫ ባለቤት ይሆናሉ የሚለውን አብረን እንመለከታለን። በአጠቃላይ እንግዲህ በዛሬው ጨዋታ ላይ በድምር ውጤት ማለት ነው አርሰናል 4-2 በሆነ ውጤት ነው ቼልሲን በማሸነፍ ወደ ካራባኦ ካፕ ፍጻሜ ማለፍ የቻለው። በነገው ዕለት እንግዲህ የሁለቱ ጨዋታ እጅግ በጣም ተጠባቂ ነው ማለት ነው። ለመጨረሻ ወይም ደግሞ ለዚህ ዋንጫ ፍጻሜ የሚበቃው ከሁለቱ ቡድኖች ማን እንደሆነ መገመት ትችላላችሁ። እንዲሁም ደግሞ አርሰናል ዋንጫውን ይበላዋል የሚለውን ግምታችሁንም ማስቀመጥ ትችላላችሁ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሆንላችሁ። የመድፈኛው ደጋፊ ሆይ የት ነው ያለው? ክለብህ አርሰናል በሰሜን ለንደን ሰማይ ስር አዲስ ታሪክ እየጻፈልህ ነው። ይህ ቪዲዮ ላንተ ከወዳጅ የተላከልህ ነውና አንተም ለሌላኛው ወዳጅ ላክለት። ክለብህ አርሰናል ዘንድሮ ሜዳ ላይ የሚጫወተው ለድል ብቻ ሳይሆን ስሙን በወርቅ ቀለም ከ4 ዋንጫዎች ጋር ለመጻፍም ጭምር ነው። አርሰናል የማይቻለውን ለመቻል ቆርጦ ተነስቶ በ4 ግንባር ለዋንጫ ዘምቷል።